ዓሪፎች እንዲህ ይላሉ፣ ማ ዐበደ አላህ አሐዱን ቢምስሊ ማ ዐበደ ቢልአንፋስ አሉ። ወማ ዐሳ አላህ ቢምስሊ ማ ዐሳ ቢልአንፋሲ ይላሉ። አንድም ሰው የለም አላህን የተገዛ ልክ በእስትንፋሱ አላህን እንደተገዛው፣ እንደዚሁም ማንም ደግሞ አላህን የወነጀለ የለም ልክ በእስትንፋሱ አላህን እንደወነጀሉት ይላሉ። አቡል ዐባስ የተባሉት ምን ይላሉ? ፊ ነፍሲን ዋሒድ ነጃቱል ዐብዲ ይላሉ። ወይም ፊ ነፈሲን ዋሒድ ነጃቱል ዐብዲ፣ በአንድ እስትንፋስ እኮ የአንድ ባሪያ ነፃ መውጫ ሰበብ ሊሆን ይችላል አሉ። ፊ ነፈሲን ዋሒድ ደግሞ በአንዱ እስትንፋስ የኩኑ ካፊረን ቢላሂ አላህ ይጠብቀንና በአንዱ እስትንፋሱ ደግሞ አላህ ይጠብቀን ካፊር ከሃዲ ሊሆን ይችላል ይላሉ። አላህ ይጠብቀን። እና እኛ እያንዳንዱ እስትንፋሳችን ምን እያደረግን እያሳለፍነው ነው? በኸይር ነገር እያሳለፍነው ነው ወይ? ጧዓ ወይም ዚክር፣ ሰላዋት፣ የትኛው ምን ስራ እየሰራን እያሳለፍነው ነው? መልካም ስራ ልንሰራበት ይገባል በእያንዳንዱ እስትንፋሶቻችን ማለት ነው። በየትኛው ኸይር መልካም ስራችን ጀነት እንደምንገባ ወይም ነፃ እንደምንወጣ አናቅምና ምን ይላሉ ኢማም አልቁሸይሪ በሪሳላቸው ላይ ወለቀድ ቂለ አልአውቃቱ ሊአስሓቢል ቁሉብ ይላሉ። ወቅት እኮ ቀልብ ላላቸው ሰዎች ናቸው። ወልአሕዋሉ ሊአርባቢል አሕዋል ነው። ወልአንፋሱ ሊአህሊ ሰራኢር ነው ደግሞ አሉ። አንፋስ ይሄ እስትንፋስ የሚበረው ሲር ምስጢር የተገለጠላቸው ሰዎች ናቸው። እነሱ ናቸው በደንብ የሚያውቁት ማለት ነው። ስለዚህ ይህንን ጊዜያችን እኛ መልካም ስራ እየሰራን ልናሳልፈው ይገባል። መልካም ስራ ትንሽም ይሁን ልንነቃ አይገባም። ይሄ ሙሐረም የተከበረ ወር ነው። የተለያዩ መልካም ስራዎች እየሰራን ልናሳልፈው ይገባል። አላህ መልካም ሰዎች አላህ ያድርገን። ዛሬ ኸሚስ ነው፣ ሌሊቱ ደግሞ ለይለተል ጁምዓ ነው። ሰላት አለ ነቢ ልናወርድ ይገባል። اللهم صل وسلم وبارك وأنعم على سيدنا محمد وعلى آله وصحبه وسلم.